አሁን ደግሞ ይዤላችሁ የቀረብኩት ተማሪዎች ስለ ዴንሲቲ ነው። የዴንሲቲ ምን ማለት ነው ወደሚለው እንሂድ። ኦኬ ዴንሲቲ ኦፍ ኤ ሳብስታንስ ኢዝ ዘ ሬሽዮ ኦፍ ኢትስ ማስ ቱ ኢትስ ቮሊዩም። ሶ የአንድ ነገር ዴንሲቲ የአንድ ሳብስታንስ ዴንሲቲ እንዴት ነው አድርገን የምናገኘው? ባይ ዲቫይዲንግ ዘ ማስ ባይ ኢትስ ቮሊዩም። ማሱ በይዘቱ ስናካፍለው እፍግታውን እናገኛለን ማለት ነው። ባይ ዘ ዌይ ዴንሲቲ ኦፍ ኤ ጊቨን ሳብስታንስ ኢዝ ዩኒክ። ለምሳሌ ዴንሲቲ ኦፍ ዋተር ኢዝ 1000 ኪሎግራም ፐር ሜትር ኪዩብ ነው። ሶ የሌሎችም ማቴሪያሎችም ዴንሲቲያቸው ዩኒክ ነው፣ አይቀያየርም ማለት ነው። ይሄኛው ምንድን ነው? ኢንትሪንሲክ ፕሮፐርቲ ነው ያላቸው እንላለን። ማለት መጠኑ በበዛ ቁጥር የማይቀያየር ፊዚካል ኳንቲቲ ከሆነ ምን እንለዋለን? ኢንቴንሲቭ ፊዚካል ኳንቲቲ እንለዋለን ማለት ነው። ሶ ዴንሲቲ ኢዝ ኢንቴንሲቭ ፊዚካል ኳንቲቲ ኤንድ ዴንሲቲ ኢዝ ስካላር ፊዚካል ኳንቲቲ። ዴንሲቲ በመጠንና ዩኒቱ ነው የምንገልጸው ማለት ነው። እና የዴንሲቲ ዩኒቱ ደግሞ ወይ ደግሞ ኤስአይ ዩኒቱ ኪሎግራም ፐር ሜትር ኪዩብድ ነው ማለት ነው። ኦኬ እስቲ ኤግዛምፕል አንድ ኤግዛምፕል እስቲ እንስራ እዚህ ላይ ሬክታንጉላር ሜታል ብሎክ ኦፍ ማስ 16 ኪሎግራም ሃዝ ዳይሜንሽንስ 0.1 ሜትር ታይምስ 0.2 ሜትር ታይምስ 0.4 ሜትር ይለናል። ሶ ምንድነው የተጠየቅነው? የዚህኛው ሬክታንጉላር ሜታል ብሎክ እፍግታውን ወይ ደግሞ ዴንሲቲውን ነው ካልኩሌት አድርጎ የተባለ ነው ማለት ነው። ኦኬ የዚህኛው ሜታል ብሎክ ዴንሲቲውን ለማግኘት መጀመሪያ ከዚህ ከዳይሜንሽኖቹ ቮሊዩምን ማግኘት እንችላለን ማለት ነው። ቮሊዩምን ለማግኘት ለንግዙ በዊድዝ ታይምስ በሄይት አድርገን ቮሊዩምን እናገኛለን ማለት ነው። ኦኬ ወደ ሶሉሽን እንሂድ። ጊቨን ቮሊዩም አሁን 0.1 ሲባዛ ባይ 0.2 ሲባዛ ባይ 0.4 ምናገኛለን? የሜታል ብሎኩ ይዘት እናገኛለን። ሶ ይዘቱ ወይ ደግሞ ቮሊዩሙ ስንት ይሆናል? 8 ታይምስ 10 ፓወር ኦፍ -3 ሜትር ኪዩብድ። ማሱ ደግሞ ኦልሬዲ ተሰጥቶናል 16 ኪሎግራም። ምንድነው የጠየቅነው? የሜታል ቦክሱ እፍግታውን የተጠየቅነው። ሶ የዴንሲቲ ዝምድና ከማስጋ ከይዘቱ እንዴት ነው የነበረው? ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ማለት ነው። አሁን ቁጥሮችን ስናስገባ የሜታል ቦክሱ ዴንሲቲ 2 ታይምስ 10 ፓወር ኦፍ +3 ኪሎግራም ፐር ሜትር ኪዩብድ ይባላል። ኦኬ ይሄኛውን ያክል ስለ ዴንሲቲ ካወራን እስቲ ሬላቲቭ ዴንሲቲስ ምን ማለት ነው ወደሚለው ደግሞ ቀጥለን እንይ። ኦኬ ወደ ቀጣይ ኤግዛምፕል እንሂድ እስቲ። ኤግዛምፕል 2 the density of a lead is above 1 times 10 power of 4 ኪሎግራም ፐር ሜትር ኪዩብ ይለናል። ሶ ምንድነው የጠየቅነው? mass of the cylindrical rod of length L is equal to 0.4 meter and diameter D is equal to 0.06 ሴንቲሜትር ተብለናል ማለት ነው። ሶ የዚህኛው ሲሊንደሪካል ማስ እፍግታውን ለማግኘት የግድ አሁን ምንድነው የሚያስፈልገን? ዴንሲቲውን ተሰጥቶኛል፣ ቮሊዩም ያስፈልገኛል። ሶ የአንድ ሲሊንደር ቮሊዩም እንዴት ነው የምናገኘው? በፓይ አር ስኩዌር ሲባዛ በለንግዝ ማለት ነው። ኦኬ እስቲ ወደ ጊቨናችን እንሂድ። ዴንሲቲ ኦፍ ዛት ሲሊንደሪካል ሮድ ኢዝ 1 ታይምስ 10 ፓወር 4 ኪሎግራም ፐር ሜትር ኪዩብ። ለንግዙ ደግሞ 0.4 ተሰጥቶኛል። ዲያሜትሩ 0.06 ከነበረ ራዲያሱ ደግሞ የዲያሜትሩ ግማሽ ይሆናል 0.03 ሴንቲሜትር ይሆናል። የተጠየቅነው ደግሞ የሲሊንደሪካል ሮዱ ማሱን የተጠየቅነው። ኦኬ ዴንሲቲ ማሱን ለማግኘት መጀመሪያ የምናገኛለን ቮሊዩሙን እንዴት ነው የምናገኘው? ኤሪያ ስፋቱ ሲባዛ በለንግዝ ስናገኘው ይዘት እናገኛለን፣ ቮሊዩሙ ማለት ነው። ሶ ዘ ቮሊዩም ዊል ቢ 1.13 ታይምስ 10 ፓወር ኦፍ -3 ሜትር ኪዩብድ ጊቭኖቹ ስናስገባ ማለት ነው። ሶ ፍሮም ዘ ሪሌሽን ኦፍ ማስ ዴንሲቲ ኤንድ ቮሊዩም ማስ ዊል ቢ ማስ ምን ይሆናል? ዴንሲቲ ሲባዛ በቮሊዩም ወይ ደግሞ ማስ እኩል ይሆናል እፍግታው ሲባዛ በይዘቱ ይሆናል ማለት ነው። ኦኬ ቁጥሮችን ስናስገባ የሲሊንደሪካል ሮዱ ማሱ ስንት ይሆናል? 11.3 ኪሎግራም ይሆናል። ኦኬ ቴንክ ዩ አመሰግናለሁ። ስለ ዴንሲቲ ይሄኛውን ካን እስቲ ሬላቲቭ ዴንሲቲ ወይ ደግሞ ስፔሲፊክ ግራቪቲስ ምን ማለት ነው ወደሚለው ደግሞ እንሂድ።
የአንድ ማቴሪያል ዴንሲቲ ከሌላ ሪፈረንስ ዴንሲቲ ጋር አወዳደርን ስንገልጸው ምን እንለዋለን? ሬላቲቭ ዴንሲቲ ወይ ደግሞ ስፔሲፊክ ግራቪቲ ተብሎ ይጠራል። እዚህ ጋር እንደተገለጸው ሬላቲቭ ዴንሲቲ ኢዝ ዘ ሬሽዮ ኦፍ ዘ ዴንሲቲ ኦፍ ኤ ሳብስታንስ ቱ ዘ ዴንሲቲ ኦፍ ኤ ጊቨን ሪፈረንስ ማቴሪያል። ኦኬ ሶ ሬላቲቭ ዴንሲቲ ኢዝ ኢኳልስ ቱ ዴንሲቲ ኦፍ ኤ ሳብስታንስ ኦቨር ዴንሲቲ ኦፍ ሪፈረንስ ማቴሪያል። ኦኬ የአንድን ማቴሪያል ሬላቲቭ ዴንሲቲ ወይ ደግሞ ስፔሲፊክ ግራቪቲ በምንድን ነው የምንለካው? ሃይድሮሜትር በሚባል መለኪያ ነው የምንለካው። ኤንድ ዚስ ሬላቲቭ ዴንሲቲ ደግሞ ኢት ኢዝ ዩኒትለስ ዩኒት የለውም። ኦኬ አሁን ወደ ሬላቲቭ ዴንሲቲ ኦፍ ሊኩዊድስ ኤንድ ጋዝስ እንሂድ። ሶሪ ወደ ሬላቲቭ ዴንሲቲ ኦፍ ሶሊድስ ኤንድ ሊኩዊድስ። ሬላቲቭ ዴንሲቲ ኦፍ ሶሊድስ ኤንድ ሊኩዊድስ ኢዝ ዊዝ ሪስፔክት ቱ ዘ ዴንሲቲ ኦፍ ወተር። ኦኬ ሶ እዚህ ጋር እንደተገለጸው ዘ ሬላቲቭ ዴንሲቲ ፎር ሊኩዊድስ ኤንድ ሶሊድስ ኢዝ ዘ ሬሽዮ ኦፍ ዘ ዴንሲቲ ኦፍ ዘ ሊኩዊድ ኦር ዘ ሶሊድ ቱ ዘ ዴንሲቲ ኦፍ ወተር። ኦኬ ሶ ዘ ሬላቲቭ ዴንሲቲ ኢዝ ኢኳልስ ቱ ዴንሲቲ ኦፍ ሊኩዊድ ኦቨር ዴንሲቲ ኦፍ ወተር። ኦኬ እዚህ ላይ እስኪ አንድ ኤግዛምፕል እንስራ። ካልኩሌት ዘ ስፔሲፊክ ግራቪቲ ኦፍ ኤ ሜታል ሃቪንግ ኤ ዴንሲቲ ኦፍ 800 ኪሎ ግራም ፐር ሜትር ኪዩብ ይላል። ኦኬ ወደ ሶሉሽን ውስጥ እንሂድ። ጊቭናችን ዴንሲቲ ኦፍ ዘ ማቴሪያል ኢዝ 800 ኪሎ ግራም ፐር ሜትር ኪዩብድ ኤንድ ዩ ኖ ዘ ዴንሲቲ ኦፍ ዋተር ኢዝ 1000 ኪሎ ግራም ፐር ሜትር ኪዩብድ። አሁን የተጠየቅነው ምንድነው? ስፔሲፊክ ግራቪቲ። ሶ ሲንስ ስፔሲፊክ ግራቪቲ ኦፍ ሶሊድስ ኢዝ ጊቨን ባይ ዘ ዴንሲቲ ኦፍ ዛት ሶሊድ ማቴሪያል ኦቨር ዴንሲቲ ኦፍ ዋተር። ሶ 800 ሲካፈል ለ1000 ኪሎ ግራም ሜትር ኪዩብ ዊል ቢ ካንስል ባይ ኪሎ ግራም ሜትር ኪዩብድ። ሶ ስፔሲፊክ ግራቪቲ ኢዝ ዩኒትለስ። ሶ የማቴሪያል ስፔሲፊክ ግራቪቲ ስንት ይሆናል? 0.8 ይሆናል ማለት ነው። ሼር፣ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ቴንኪው